የምነግራችሁ ነገር በጣም ወሳኝ ነገር ነው። ባለፈው የለቀኩት ቪዲዮ ያን ያህል ቪው ባይወጣ ግን ደግሞ ራሴን ለትንሽ ቀናቶችም ቢሆን ለውጥ አግኝቼበታለሁ እና የተጠቀምኩትበት መንገድ አሁን እነግራችኋለሁ። እናንተም ከሶሻል ሚዲያ ሱስ በሰላም ትላቀቃላችሁ ማለት ነው። አልጎሪዝሙ ለእናንተ ያስደስታል ብሎ የሚልክላችሁን ቪዲዮዎች አትመልከቱ። ፊድ የሚባል ነገር አላየሁም። የማይጠቅሟቸውን ቪዲዮዎች ላለማየት በራስ ተነሳሽነትና ቁርጠኝነት ያስፈልጋል። በራስ ተነሳሽነት ነው። በራሴ ፈልጌያለሁ፣ ማቆም ፈልጌያለሁ። ከቤተሰቦቻችሁ ጋር ምን ሶሻል ሚዲያ ላይ ማየት እንዳለባችሁ ተመካከሩ። የቤተሰብ ተጽዕኖ እና እነዚህ ልንገራችሁ። ስለዚህ ፊድ ማለት ምን ማለት ነው? አልጎሪዝሙ ለእናንተ የሚልክላችሁ ቪዲዮዎች ማለት ነው። እነዛን ቪዲዮዎች የምትመለከቱ ከሆነ እናንተ የምትወዱትን እንጂ ለእናንተ ለህይወታችሁ የሚጠቅሙትን ቪዲዮዎች አታገኙም። ልታገኙም ትችላላችሁ፣ ግን አብዛኛውን ጊዜ የኛ ተፈጥሯችን የሆነ ብቻ ደስ የሚለን ነገር ማየት ስለምንፈልግ ወይም የሆነ ፋኒ ለነገር ሊሆን ይችላል ወይም ደግሞ የሆነ ሾው ነገር ሊሆን ይችላል። ግን ስፔሲፊክሊ ኤዱኬሽናል የሆነ ትምህርት ኤዱኬሽናል የሆነ ቪዲዮ ሳጀስት ስለማያደርግልን ምን ማድረግ ይኖርብናል ማለት ነው? ሰርች እያደረግን ማየት እንጀምራለን። ዳስ ዋት አይ ስታርት። እኔ እንደዛ ነበር ለማድረግ ያፈለኩት፣ ሞክሬዋለሁ። ምናልባት አንዳንድ ጊዜ ተመልሼ ወደ ቲቪ ላይ ምናምን ሳይ ተቀምጬ ላይ ይችላሉ እንጂ በስልኬ ላይ ሰርች ካላረኩ በስተቀር እንዳላይ ብዬ ወስኜ ነበር። እሱን ጥሩና አግኝቼዋለሁ። ይቀጥላል ወይ የሚለው ነገር ምናልባት ለብዙ ጊዜ እንደዚህ እያረኩ ልቆይ ይችላለሁ። ግን ወደፊት መወዳቸው በዛው ልክም ደግሞ ለኔ ህይወት ጠቀም የሚሰጡ ክሬተሮች ካሉ እነሱን ሰጀስት ቢያደርገኝ የእነሱን ቪዲዮዎች ያሉ። ከዛ ውጭ ግን ሌላ ቪዲዮዎችን ቢልክልኝ አላይም ማለት ነው። በራስ ተነሳሽነት ብያለሁ። በራስ ተነሳሽነት ሊኖራችሁ ይገባል። ራሳችሁን ከቲክቶክ ወይም ደግሞ ከዩቲዩብ ሾርት ለማውጣት ፍላጎት ሊኖራችሁ ይገባል። ያንን ካደረጋችሁ አይ ቲንክ 100% ከአዲክሽን ትወጣላችሁ። የፋሚሊ ተጽዕኖ ብያለሁ። የፋሚሊ ተጽዕኖ ማለት አሁን ለምሳሌ ከእህቶቻችሁ ጋር ከእናትና አባት ጋር ቁጭ ብላችሁ በጠረጴዛ ዙሪያ መነጋገር፣ ምን ማየት እንዳለባችሁ፣ ምን ማየት እንደሌለባችሁ። አንድ ሰው የሚገፋፋችሁ ሰው ካለ ጥሩ ነው እና በቡድን ሆናችሁ ከቤተሰባችሁ ጋር ውሳኔ ወስኑ። ክሬተርነትን አይደለም የምጣለው ወይም ደግሞ ክሬተር መሆንን አይደለም የምጣረነው። እኔ የምቃረነው አዲክሽን ላይ ሆኖ ብዙ ጊዜ መቆየትን ነው። ብዙ ጊዜ በማይረባ ነገር ጊዜ መጨረስን ነው እና ይህን ነው የተቃወምኩት በዛ ቪዲዮ እና ሌሎችን ደግሞ ሀሳቦች ገልጫለሁ። ባይዘዌ ያነ ቪዲዮ ሙሉ ቪዲዮን አይደለም የለቀኩት፣ ግማሹን ቋርጬ ስለለቀኩት ትንሽ ሚኒንግ ላይሰጥ ይችላል። በዛ ላይ ደግሞ ቪው አላገኘም። ችግር የለም፣ ምናልባት ወደፊት ቪው ያገኛል። that's what I did. I hope ከዚህ እንደተማራችሁ። በቀጣይ ቪዲዮ እንገናኝ።